ወደ አላህ ነው መጠጋት። ሰበብ ማድረስ ባይሆን ወደ እኔ ስትሸሹ ሰበቡን ስሩ ይላል። ምሳሌ አንተ ተመሃይምነት መላቀቅ የፈለክ እንደሆነ ጌታዬ ተመሃይምነት አዋቂ አርገኝ ትላለህ አይደል? ባይሆን አዋቂ አርገኝ ብለህ ስትለምን ምክንያቱን እየሰራ ነው። ለዛ እውቀት ለማግኘት ሰበቡ ምንድነው? መማር ነው። እየተማርክ ነው መለመን። ሳትማር ዓሊም አርገኝ ማለት ይሄ ክልክል ነው። ደግሞ በሽታ እንዳታሳመኝ ጤና አርገኝ ብለህ ስትል ሰበቡን እያረክ ነው። የምትበላት ቪታሚን ትሁን ጥሩ ምግብ እየፈለክ ብላ፣ የምትችለውን ቀድ ብላ አይደለም እንዴ? በሽታ አለበት እንዳትሄድ እንግዲህ የታመምክ ወደ ሐኪም ሂድ፣ ሰበቡን አድርስ። ባይሆን ጤንነቱን የሚሰጠው ማን ነው? እሱ ነው። ያን ሰበቡን አድርስ ነው። እንደዚሁ ደግሞ ክብረት የፈለክ እንደሆነ ያ ክብርህ ትለምነዋለህ አይደል? ባይሆን ሰበቡን እየሰራ ገበሬ ዲዮ ግብርናህን አጠንክረህ፣ ነጋዴ ንግድናህን አጠንክረህ፣ ገንዘቡን ደግሞ አያያዙን አውቀህበት እንደከጀክሳበትን ሰበቡን እየሰራ ነው ክብረትን መለመን። ሁሉ ነገር ጀነት አላህ ጀነት አስገባኝ አትበል። እየሰገርክ ሳይሆን እየሰገርክ ነው ጀነት አስገባኝ ማለት። አለዛን አንተ እሱ ያዘዘህን ትተህ ጀነት አስገባኝ ብትል ይሄ ምን ይሉታል? ምኞት አይደል?